እንደ ዞን በርካታ ችግኝ የምንተክልበት ቀን ነው ዛሬ 58.1 ሚሊዮን አካባቢ እንተክላለን። የአሳግርት ለየት የሚያደርገው እና በጣም የገረመኝ ዛሬ ስመጣ ክምሩን እያየሁት ነበር እና ወደ ጎጃም ስንሻገር ድሮ በመኪና ደጀን ዛሬ አሳግርት ላይ አይቼዋለሁ። ሰሜን ሸዋ በልዩ ሁኔታ ፈጣሪ የሚያዳላለት አካባቢ ብለን ከወሰድን አሳግርት ነው። እውነት ለመናገር በልግ በጣም ነው የምታመርቱት። ይሄ የሆነው ተፈጥሮ እንደዚህ ያዳላላችሁ አካባቢያችሁን በአግባቡ ስለጠበቃችሁ ነው። የአረንጓዴ አሻራ ፕሮግራም 2011 የተጀመረ የተፈጥሮ ሀብትን ለመጠበቅና የአየር ንብረት ጫናን ለመቋቋም የተጀመረ ብሔራዊ ፕሮግራም ነው። ይሄ ፕሮግራም በዜጎች ንቁ ተሳትፎ፣ በመንግስት ንቁ ተሳትፎ፣ በአጋር አካላት ንቁ ተሳትፎ እዚህ የደረሰ በጣም ለውጥ ያየንበት የዓለም መንግስት ያጨበጨበበት ትልቅ ፕሮግራም ነው። ይሄን ፕሮግራም አሁንም በጥንቃቄ ሰርተን እንዳሳግርቶች የሁሉም አካባቢ እንደዚህ በተፈጥሮ ሀብት እንዲጠበቅ እንዲከበር የዝናብ ባላንስ እንዲስተካከል ማድረግና ንጹህ አየር እና ለትውልድ የሚቆይ ተፈጥሯዊ አሻራን ማስተላለፍ የሚችል ትውልድ መፍጠር አለብን ብለን ብዙ ጊዜ ሐሳብ እንሰጣለንና ዛሬ ያየሁት ነገር እጅግ በጣም በእርግጠኝነት ከክልል የመጡ አመራሮች ከዞን የመጡ አስተባባሪ አመራሮች በጣም አካባቢው ላይ እንደሚደመሙበት እርግጠኛ ነኝ። ምክንያት ስለተሰራ ነው። ከአፍሪካ ሀገሮች እየመጡ የሚጎበኙበት አካባቢ ነው ይሄ አካባቢ እና የሰራነውን ስራ አጥብቀን እንደገና ደግሞ በፍራፍሬ ኢኮኖሚያዊ ጠቀሜታ ባላቸው ጉዳዮች ብንተካው እና በዛ መንገድ ብንቀይረው ደግሞ ምን ያህል ጠቃሚ እንደሚሆን ደግሞ ታሳቢ መደረግ መቻል አለበት። እርግጥ ነው የአሳግርት ጌሾ ይታወቃል። የገደራ ጌሾ አይደል የሚባለው ይታወቃል። በተመሳሳይ ልክ እንደዛ አይነት እንደ ገደራ ጌሾ አይነት ብራንድ ያለው ሌሎች ፍራፍሬ ዝርያዎች ደግሞ መልማት መቻል አለባቸው። መኖ መልማት መቻል አለበት። የተከልነው መንከባከብ መቻል አለብን። በዚህ መንገድ ለሌላውም አካባቢ አስተማሪ ስለሆናችሁ እንኳን ደስ ያላችሁ። አንድ ጊዜ በዞን አስተዳደር ስም ሞራል ብትሰጡ ደስ ይለኛል።